ሽሮ እንደዚህ ቅብጥ ብላ በ270 ብር ብቻ። ሽሮ 270 ብቻ። 270 ብር። አዎ 270 ብቻ። በሸክላ ድስት ላይ እየተንተከተከች አስተናጋጆቹ ከወገባቸው ዝቅ ብለው ፊት ለፊታችሁ ይጨልፉላችኋል። ሁሌ እንደዚህ ነው የምታቀርቡት ማለት? አዎ ሁሌም እንደዚህ ነው። አቤት ትህትና! እናንተ ሰፈር ሽሮ ስንት ብር ገባ? አንቺን ልረሳሽ አልችልም። እኔ አንቺን መርሳትም አልፈልግም። አንቺ እኔ ነሽ። ገርጂ ላይ እንደዚህ ዘንጣ በ270 ብር እየተሸጠች ነው። ከፈለጋችሁም እንደዚህ ተከናንባም ትመጣለች። ቺ ስፔሻል ሽሮአቸው ነች። ከ10 ዓመት በላይ ሽሮን በመሸጥ ጥርሳቸውን የነቀሉት አለማያ ሽሮ ነው ያለን። የቤቱን ምርጥ የጾም ምግቦች ከነዋጋቸው ነግራችኋለሁ። ኑ እንግባ። ዛሬ ይኸው ገርጂ አለማያ ሽሮ ነው ያሉት። አለማያ ሽሮ ይኸውላችሁ ሳሪስ ጋም ሽሮ ቤት አላቸው። በጣም ይታወቃሉ። ከ10 ዓመት በላይ ሰርተዋል። አሁን ደግሞ ገርጂ የከፈቱት ይሄኛው ብራንቻቸው ነው። ገባለን ምን የጾም ምግብ አላቸው የሚለው አሁን ገብተን ያለን ማለት ነው። አለማያ ሽሮ አለማያ ሽሮ ይሄን ይመስላል። ውስጥ ገብተናል። በጣም ብዙ ሰው ስላለ ነው ያላሳዩዋችሁ። እስኪ አሁን ደግሞ እናዛለን። እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነበር? አለው። ሰላም ነው። እግዚአብሔር ይመስገን። ምን ልዘዝ? እስኪ ምን ልብላ ዛሬ? ዛሬ ቡፌ ያለ በአንደኝነት በጣም ምርጥ ቡፌ ያላችሁ እንዴ? አዎ በጣም ምርጥ ቡፌ ያለ 600 ብር ነው። በጣም አሪፍ ነው። ስፔሻል ነው ቤት ነው። በሳህን 600 ብር። አዎ ብቻ 600 ብር ነው። ኦኬ እሺ። ሌላስ ምን አለ? ሌላ ኮምቦ አለ። ግማሽ ኮምቦ አለ፣ ሙሉ ኮምቦ አለ። ግማሹም በጣም አሪፍ ነው። ኦኬ። በውስጡ ፓስታ በአትክልት አለው፣ ቲማቲም አለው፣ ጎመን አለው፣ ሰላጣ አለው፣ ሽሮ አለው፣ ሱፍ ፍትፍት አለው፣ ተልባ ፍትፍት አለው። በጣም ቆንጆ ነው። በጣም አሪፍ። ስለዚህ ግማሹ ይሁንልኝ። ሙሉ በጣም ብዙ ይመስለኛል። አዎ በጣም ብዙ ነው። ለሰባት ሰው በጣም በቂ ነው። ለሰባት ሰው? አዎ ለሰባት ሰው። እሺ በቃ ግማሽ እናደርጋለን። ሽሮ ቤታችሁ በሽሮ ይታወቃል። ሽሮአችን ያበደ ነው። ያለፈው ቪዲዮ ላይ እንደውም አንተ ስትጨልፍ እያዩክ ነበረ ቤተሰቦቻችን። በጣም አሪፍ ሽሮ በጣም አሪፍ ነው። በጣም አሪፍ ቀምሼዋለሁ። ስንት ነው እሱ? ሽሮ 270 ብቻ። 270 ብር። አዎ 270 ብቻ። አሁንም ይዘልኝ መታ እዚሁ ነው የሚጨለፈው? አዎ እዚህ ነው የሚጨለፈው። እንጀራውን ለብቻው ሽሮውን በድስት ለብቻው ነው በመጣለን እየተንተከተከ። እሺ ሽሮአችንን እናዛለን። ስፔሻል ሽሮ ሳል ከአትክልት ጋር ምናምን ስፔሻል ሽሮ? አዎ ስፔሻል ሽሮ ማለት በሸክላ ነው የሚመጣው። ኪዳን ተደርጎበት እንጀራው ለብቻው ሽሮው ለብቻው ነው የሚመጣው። ከዛ እዚህ ነው የሚጨለፍልን። እየቀመስከው እያየው ነው የሚጨለፍልን ማለት ነው። በጣም አሪፍ። በቃ እነዚህ እናዛለን። ሌላ የሚያስፈልግ ጁስ ደግሞ እስኪ ምናምን ጁስ ነገር አለ። ሱፍ አለ፣ ተልባ አለ፣ ሱፍ በማር አለ፣ ተልባ በማር አለ፣ ስፕሪስ ተልባና ሱፍ በማር አለ። ሱፉ አሪፍ ይመስለኛል። በተለይ ሱፍና ተልባ በማር ስፕሪስ ይባላል ማለት ነው። ሱፍ ከበላ በኋላ ይጠጣል። በጣም አሪፍ ስፕሪሱንና ሱፉን ታዝልኛለህ ማለት ነው። እሺ በጣም አሪፍ። እንግዲህ መቼ አሪፍ ነገር እጠብቃለሁ። እሺ እኛም እናመሰግናለን ቤታችን ስለመጣችሁ። እሺ ቡፌ በ600 ብር ይላል እዚህ ጋር ቡፌ ያላቸው። አቀራረቡ በጣም ያምራል። ምን አለው እስኪ እንጀራችን እናነሳለን። ከዛ እዚህ ጋር ምስር አለው፣ አልጫ አለው፣ ጎመን አለው፣ ክክ አለው እዚህ ጋር ደግሞ ይሄኛው ምንድነው ቡጥጫ እንቁላል ይመስላል። የእንቁላል ጣዕም ነው ያለው። ከሽምብራ ነው የሚሰራው። በጣም አሪፍ ነው። ይሄኛውን እስኪ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ሩዝ አለው እዚህ ጋር። አሳ የምትፈልጉም አሳ አለው። ሱፍ ፍትፍት አብሮ አለው። ይሄ በጣም ነው ፎሶሊያ ተጠብሶ ከካሮት ጋር የምትወዱ ሰዎች እንደኔ እዚህ ጋር አለው። ቤቱ የሚታወቅበት ሽሮ ደግሞ እዚህ ጋር አለች። ሽሮ እየተንተከተከ በቃ ነው የሚቀርበው። አሳያችኋለሁ በኋላ። ራሳቸው ናቸው እየጨለፉ የሚያደርጉላችሁ። እዚህ ጋር ደግሞ ሳላድ ስንጋ አለ። እዚህ ጋር ሳላድ ሀባብ ምናምን በ600 ብር። እንዴት አገኛችሁት? ፌር ነው ትላላችሁ? እስኪ እንቅመሰዋን። ደግሞ እንጀራችንን እናነሳለን። ምስር ይላል። ምስርዬ ሽታው ራሱ የለቅሶ ቤት ምስር አልጫ ጎመን ሁሌ መቅረት የሌለበት። ይሄ ሁሉ እንግዲህ በ600 ብር ነው። እዚህ ጋር ይሄ ነገር ምንድነው ስሙ? ቺግን ቡጥጫ ነች። በጣም ሞዳት ምግብ ነች። በተለይ በጾም እንቁላል በሉት፣ የጾም እንቁላል። ሩዝ፣ አሳ ነው አይ ነገር እናልፈዋለን። እዚህ ጋር ሱፍ ፍትፍት አለ።
ይሄ መቅረት የሌለበት አሁን ሽሮ ምኑ ጋር አደረገው ሞልቼዋለሁ። የዚህ ቤት ሽሮ ደግሞ ታውቁታላችሁ። ይሄ ሁሉ አንስተናል። እንግዲህ ይሄ ሁሉ በ600 ብር ነው። ለአንድ ሰው አንድ ሳህን ነው። ለሁለት መብላት አይቻልም። ለአንድ ሰው አንድ ሳህን ነው። 600 ብር ከፍላችሁ እንደፈለጋችሁ ተመላልሳችሁ መብላት ትችላላችሁ ተብሏል። ግን ይሄን ሁሉ አልጨርስም። ሌሎች ምግቦቻቸውን ደግሞ አዘን እንሞክራለን። ኑኒድ ይኸው ቡፌያችን በጣም የሚጣፍጠው ሽሮአቸው በነገራችን ላይ ሳሪስ ላይ ከ10 ዓመት በላይ ይታወቃሉ። አለማያ ሽሮ የምታውቋቸው ሰዎች ይሄኛው ደግሞ ገርጂ የከፈቱት ብራንች ነው። ሌላው ይቅር የምር ሽሮውን ብቻ በሉት። ወይኔ በጣም የሚጣፍጥ ሽሮ። እኔ የሽሮ ስለምወድ ምን አላውቅም። ጾም በጣም ይስማማኛል። ከዚህ በፊትም ነግሬያችኋለሁ። ሽሮ ነገር ምናምን። እስኪ ደግሞ እሱ ፍትፍት አለ፣ ቡጥጫ አለ። እስኪ እንቅምሳቸው። ሌሎቹ ላጉርሳችሁ። ምን መጠቅለል አልችልም እኮ በእናትህ ቼት አንስባችኋለች። ዋው በጣም አሪፍ። በጣም አንደኛ ኮምቦም አዝዣለሁ። የቤቱ ስፔሻል ኮምቦ ነው ብለዋል። 6 አይነት አለው። ስፔሻል ሽሮም አዘናል። ሁሉንም እንቀምሳለን። ዋጋቸውንም ነግራችኋለሁ። አልገባችሁም? በጣም ነው የሚጣፍጠው። በጣም ማለት ነው። አብረውኝ የሚያባሉኝ ኋላ በጣም ብዙ ሰዎች አሉ። ከነሱ ጋር እንበላለን። እናንተ ግን መቼ ነው የምትመጡት? መቼ ነው አብረን የምንበላው? ኧረ ሰዎች እንዴ! እስኪ የሚመቻችሁ ሰዎች አሳውቁኝ። የጾም ይሻላችኋል የፍስክ? ኮሜንት ላይ ጻፉልኝ። አብረን እንብላ። ካሜራ የማትሰሩ ሰዎች ያው ቤታችሁ ላላችሁ ደግሞ ይችላል ጉሳችሁ። አንደኛ ቀጥሏለሁ። በኋላ አሁን ኮምቦን እንብላ። ይሄው ኮምቦአቸው ደግሞ ደርሷል። ይሄን ይመስላል። 1 2 3 4 5 6 7 አይነት አለው። እዚህ ጋር አልጫ አለው፣ እዚህ ጋር ክክ አለው፣ እዚህ ጋር ሳላድ አለው። ምስር ከፈለጋችሁ ምስራቸው በጣም ነው የሚጣፍጠው። ቡፌው ላይም ቀምሼዋለሁ። ይሄኛው ደግሞ ሱፍ ፍትፍት ነው። እዚህ ጋር ጎመን አለው፣ ማለ ደግሞ አሳ አለው ማለት ነው። ይሄ ለሁለት ሰው በደንብ ይበቃል። አደገኛ በሊታ ካሆናችሁ ማለት ነው። ካልሆናችሁ ደግሞ ለ3 ሰው በደንብ ይበቃል። እስቲ ገልበጥበጥ እናድርገው። ይሄው ምስሯን መሀል ላይ ጎመን 2 ቦታ እናድርገው። ይሄው እዚህ ጋር ሰላጣ ኮምቦአችን ይሄው ይሄ ግማሽ ነው አሉ። እንግዲህ ምን እንደሚያክል እያያችሁ በጣም ትልቅ ነው። በ900 ብር ነው እንደሞ የምትበሉት። ለሁለት ሰው ብያችሁ ነበር ቅድም፣ ግን ሳየው እስከ 3 ሰው ድረስ ሊያጠገብ ይችላል። በጣም ግድንግር ነው። እንዲህ እዚህ ጋር ጎመን አለው። አብዛኞቹ ያው ቡፌው ላይ ቅድም ያሳየኋችሁ ምግቦች ናቸው። ምስሯ ተው የለቅሶ ቤት ምስር እኔ አይባልም፣ ግን የለቅሶ ቤት ያለው ምስር ራሱ ማለት ነው እንዴት አባቱ እንደሚጣፍጥ። እዚህ ጋር ደግሞ አሳ ጉላሽም አለው። እቺ ጉላሽ እስኪ በጣም ነው የሚጣፍጥ። ምንም እያጋነንኩ አይደለም፣ እውነቴን ነው። በቃ ይችላሉ። ሳሪስ ላይም አውቀዋለሁ ይሄን ቤት። ዋጋቸውም አሪፍ ነው። የፍስክ ሰዓት ላይ ደግሞ በዶሮአቸው ይታወቃሉ። ዶሮ ጣላቸው ለአንድ ሰው የሚበቃ እስከ 3 ሰው የሚበቃ ዶሮ አላቸው። ለአንድ ሰው የሚበቃው ራሱ 800 ብር አካባቢ ነው። ፕራይሳቸው በጣም ፌር ነው። በቃ ጣፋጭ አሪፍ የቤት ምግብ ከፈለጋችሁ ይሄ ተመጣጣኝ ዋጋ ያለው ምግብ። እንብላ እስኪ እንብላ። የጾም ምግብ ግን ምን ሰላም ያለው ነገር አለ ቤተሰቦች። በቃ ሆዳችሁ ውስጥ ገብቶ ራሱ አይጎረብጥ። በቃ ሰላም ምቾት ያለው ምግብ ማለት ነው። ሲቀጣይ ሴት እንሂድ። ይሄን ባለፈው የለቀኩት ቪዲዮ ላይ አለማያ ሽሮ እስኪ ያሳየን የጾም ምግባቸውን ተብዬ ነው የመጣሁት። ቀጣይ እስኪ የምጠቁሙን ቤት ካለ እንሄዳለን። አሪፍ ያለበትን እንሞክራለን። እስኪ ቀጣይ ደግሞ ስፔሻል ሽሮአቸውን አሳያችኋለሁ። ይመቻችሁ፣ ችላቆሳችሁ። ዋው ድገሜን በእናትህ አንድ ጨምርልኝ። በጣም ጣፋጭ ትመስለኛለች።
ይታባቷ እንደምታምር ሲንቅ መሳት በሳማ ባላው ቺ ስፔሻል ሽሮአቸው ነች። ቃሪያው እንዴት እንደሚያቃጥል ስፔሻል ሽሮአቸው ነች። በስመ አብ በጣም የሚጣፍጠው ውስጥ አትክልት አለው እና ሽሮ እየተደራረበ ነው የሚሰራው። አንዴ ሽሮ አንድ አትክልቱ እየተደረገ ማለት ነው። ታያችኋል። አቀራረቡን በጣም ያምራል። ይሄ ለአንድ ሰው በቂ ነው። ለአንድ ሰው በጣም በቂ ነው። በጣም ነው የሚጣፍጠው። ምን ወጥ ጭማሪ የማያስፈልገው ማርያምን አንደኛ ማን የሰራው ሼፉን ገብተን እናገኘዋለን። ሼፏን ሴት ነች መቼስ። በስመ አብ ይሄ ልጨርሰው እቺ ላጉርሳችሁ። ካላመናችሁ ቅመሷት። ዋው አንደኛ ጁሶቻቸውን ደግሞ አሳያችኋለሁ። እቺ ልብላ እስከዛ ድረስ መቻችሁ ጫወትኩት ብቻዬን። ማርያም አንደኛ በቃ ይችላሉ። ዋው በቃ ሽሮ እንዴት እንደምወድ ይሄን ደግሞ ጥርግ አድርጌ ይችላሉ ነው የምላችሁ። በጣም ነው የሚጣፍጠው። ለአንድ ሰው በጣም በቂ ነው። እኔ እንደዚህ ጠርጌ ስበላይ ታችሁ ታውቃላችሁ። ሊትሪ ጥርግ አድርጌ ስበላይ ታውቃላችሁ። ለመጀመሪያ ጊዜ ባሪፍ ገበታ ታሪክ ማለቱን ላይ ይቻላል። አንደኛ ነው። እየመጣችሁ ሞክሩት። አድራሻውን ከስራ አስቀምጥላችኋለሁ። አሁን ደግሞ ጁሳቸውን እንሞክረው እስኪ። ሁሌ እንደዚህ ነው የምታቀርቡት ማለት? አዎ ሁሌም እንደዚህ ነው። ቸስ ይዘህ መተህ እንጀራውን ለብቻው ከዛ ሽሮውን ለብቻው ማለት አይደለ? ሽሮ ሁሌም እኛ ጋር እንደዚህ ነው። ስንግናል አለ ሞልቷል። ብራዘር እሺ ያመጣልሽ። አሁን አመሰግናለሁ። ታያችኋል። የመላጣው ሽሮ የባህር ዳር መላጣው ሽሮ እሱን ያስታወሰኝ። ታያችሁ ለቺናውን በቃሪያ አንተ ከስር እንዴት እንደሚያቃጥ ይሄ ነው በቃ ሽሮ ማለት ይሄ ነው ሽሮ ማለት። አሪፍ ረጭ ቃሪያ ወይኔ ጉድ ይፈል። በጣም ከባድ ቃሪያ ነው ያላችሁ አንተ እዚህ በፈጣሪ እንጀራውን ልብላው እንዴ ብቻው ተቃጠልኩላችሁ። ኖርማል አይደለም ቃሪያው። ወይኔ ቅርታ ቤተሰቦች ይቅርታ። እንግዲህ አረ የባሰ ነው የሚመጣው። እኔ ተጨነቅኩ። ወይኔ ሱፉ እንደጠጣው አብረሽቺን ሱፍ ላሳይ። አረጋጋኝ ታውቃለህ። አሁን ተረጋግተናል። ግን ቃሪያ ሲያቃጥላችሁ ምንድነው መደረግ ያለበት? እስኪ ነገሩ። ውሃ ጠጣው፣ ውሃ ያባብሳል ይባላል። በጣም አሪፍ ነው ሽሯቸው፣ በጣም ምርጥ። አሁን ወጣ አነሰኝ ብላቸው ራሱ እንደቀደሙ ተሸክሞ መጥቶ ነው የሚያደርግልኝ። ግን ይሄ ከበቂ በላይ ነው፣ በጣም ከበቂ በላይ
ይሄ ስፔሻል ጁሳቸው ነው። ማር አለው፣ ተልባ አለው። በጣም በቃ የራሱ ምሳ በሉት ለብቻው። በጣም አሪፍ ነው። በተለይ ከበረዶ ጋር ቢፈጭ ኖሮ ይገርም ጣዕም ይኖረው ነበር። እቺማ ደግሞ ሱፍ ጁሳቸው ነች። ማር አላት እቺ። ሁለቱም ሞቅ ብለዋል። ከዚህ ውጪ ሌላው ምግቡ በጣም ፐርፌክት ነው። ግን ከዋጋ ብትሉ ከጥራት አንጻር ለኔ አለማያ ይለያሉ። በተለይ በጾም ሰዓት የመጣችሁ መብላት ያለባችሁ ቤት ነው። ሳሪስ አካባቢ ታውቁታላችሁ። ሳሪስ አዲስ ሰፈር ድልድዩ ጋር አሉ። በጣም ይታወቃሉ። እዛ ቤት ምሳ ሰዓት ቦታ የለም። እንደዚህ እየተጨለፈ ነው የሚደረገው። እንጀራ ይሰጠና በጣም ብዙዎች ይወዱታል። ዋጋቸውም ተመጣጣኝ ነው። ሽሮ 200 ብር እንዳልኳችሁ ማለት ነው። ጁሶችንም ጤናማ ጁሶች አላቸው። በቅርቡ ደግሞ በርገር ቤትም ሊጀምሩ እንደሆነ ነግረውናል። እስኪ እናያለን። ግን ይመቻችሁ። ዋጋቸውን የሁሉንም እጽፍላችኋለሁ፣ አድራሻውን እጽፍላችኋለሁ። ቀጣይስ የት እንሂድ? አዲስ ቤት አዲስ ጣዕም እንገናኛለን። ሰብስክራይብ ያላደረጋችሁ ግዴታ ማድረግ አለባችሁ። እስከ መቼ ይመቻችሁ። ቻው